ልጆቹን ምን አረግሻቸው ስትባል የአባታቸውን ስጋ ስንበላ አልበላም ስላሉ ደስተኛ ስላልነበሩ እነሱንም ልክ እንደ አባታቸው ቆራርጬ ነው የበላኋቸው ብላ ስትናገር ቪዲዮን አዳምጡት። እንዴት አረጋች ትጓይ ነገሩ እንዴት ነው ያረጋቸዋቸው? እነሱንስ ልጆችን ፍናርግ እንደገደልናቸው ሁለቱ ነው አንድ ባንድ ነው? አረ ሁለቱን ባንዴ ነው እንጂ አንድ ባንድ እናደርጋቸዋለን። እስኪ ንገሪ። ከዛ በቃ አፈናቸው ሞቱ። እንደሱንም በተኙበት ነው። አረ እንደዚህ ቁጭ ብለን ምናምን የአባታቸውን ስጋ እየበላን በቃ ማለት ደስተኛ አይደሉም እነሱ ለመብላት ለምን እንደሆነ። ሰው እንዴት የወለደውን ከአንጀቱ የወጣውን ሰውን ያክል ነገር እንዴት ሰው ያርዳል? እንዴት ሰው ቀቅሎ ሰውን ሰው ይበላል? እቺ አረመኔ ከሰው ያልተፈጠረች እኔ ምን እንደምላትም አላውቅም። አውሬ ራሱ እኔ እንጃ እውነት ለመናገር አውሬ ራሱ ሲበላ አታሎና አዘንግቶ ነው። ይቺ ግን አይናቸው እያየ ገና የ1 ዓመት ከ6 ወር ህፃናት መንታ ልጆቿን አርጄ በላሁ እያለች በአፏ በአንደበቷ ከእህቷ ጋር ነው ይሄን ድርጊት የፈጸመችው ማለት ነው። ከእህቴ ጋር ነው ሁለቱንም ህፃናቶች እንዴት አርገሽ ገደልሻቸው ስትባል ራሱ ማለት ነው እፍን ነው ያደርኳቸው አፍኜ ነው ከዛ በኋላ የገነጣጠልኳቸው ስትል ራሱ እግዚኦ መሐረነ ክርስቶስ። እኔ መፈጠሬን ራሱ ያስጠላኝ። አሁን ላይ የምንሰማው ነገር ደግሞ በጣም አሰቃቂና የሰው ልጅ የማያደርገው እንስሳ ራሱ የማያደርገው ሰው እያደረገ ያለው ማለት ነው። እና መንታ ልጆቿን ገና አፋቸውን ያልፈቱ እማያሉ የሚጣሩ ህፃናት ከአንጀቷ የወጡ ልጆቿን 2 መንታ ልጆቿን አርዳ የበላችሁ ማለት ነው። ከነ ራሱ ስትጠየቅ እውነት ለመናገር እኔ እውነት ስቅጥጥ እያለኝ ነው የማወራው። ስትጠየቅ አለመጠየቅ ሲደረግላቸው 2 እህትማማቾች ጅቦች የሰው ጅብ የራሷን ከአብራው የወጣውን ህፃን የበላች ሌላስ ምን የምትምረው ነገር አለ? ሲከተል ደግሞ ማለት ነው መጀመሪያ ላይ ነገሮችን አስተካክዬ እየነገርኳቸው አይደለም። መጀመሪያ ላይ ባለቤቷን ነው ህይወቱን ካጠፋች በኋላ እሱንም እንደዛው አድርገ የበላችሁ ማለት ነው። ምን እንዳለች እንገራችሁ። እውነት እኔ እውነት በቃ ከፍ እያለኝ ነው የማወራው ማለት ነው። እንድትጠነቀቁና ለጥንቃቄ ያክል ብዬ ነው ይሄን ነገር ቪዲዮ ልሰራ የተገደድኩት ማለት ነው። እሷ እንዳለችው ቃለ መጠይቅ ሲደረግላት ባለቤትሽ የት ሄደ ስትባል ባለቤቴ ልጆቼን 2 መንታ ልጆችን ይዞ የሱ ቤተሰብ ጋር ነው የሄደው ብላ ነው ያለችው ማለት ነው። ማለት ይሄን ነገር ጥቆማ የደረሳቸው ከጎረቤት ነው። ከቤት አይወጡም። 2 እህትማማቾች ከቤት አይወጡም፣ ቤት ነው የሚቀመጡት። በቃ ውስጥ ጥርጣሬ ስላደረብን እና ህፃናቶቹንም አናይም፣ እነሱ ከቤት አይወጡም፣ ጥርጣሬ ስላደረብን ነው ይሄን ነገር እስቲ አጣራልን ተብዬ ነው ብሎ ጋዜጠኛው ሲጠይቃቸው እየነበረው ማለት ነው። እና እሱ እየጠበቀው ነገር በቃ መናገር ራሱ መጠየቅ ራሱ እስከሚፈራና ስቅጥጥ በቃ ሰው ናቸው ወይስ አውሬ ናቸው? ሲናገሩ ስታያቸው ኖርማል በቃ እንደዚህ አይነት ድርጊት የሚፈጽሙ ሁሉ አይመስሉም። ገና 2ቱም ልጆች ናቸው፣ ትዳር ያዙም አይመስሉም። ብቻ እኔ እንጃ ምን ብዬ እንደምናግራችሁ አላውቅም። እኔ በቃ እየቀፈፈኝ ነው የማወራ ማለት ነው። ቪዲዮንም ስላየሁኝ አኳኋናቸውን ስላየሁኝ ሰው ናቸው ወይ እና ህፃናቶቹን የ2 ዓመት ከ6 ወር 2 ህፃናቶቹን እንደዛ አድርጋ ገላ ከገደለች በኋላ እኔ እንጃ እንስሳ ራሱ የእንስሳ ነፍስ ራሱ ያሳዝናል። ቃለ መጠይቅ ራሱ ሲደረግላቸው ማለት ነው በጣም እየሳቁ ደስተኛ እየሆኑ በቃ ፍሪ ፈን ሆኖ ነው በቃ የሆነ ጥሩ ነገር ጀብድ ነገር እየሰሩ ያክል ነው ሲያወሩ የነበሩት ማለት ነው። እና ውድ ቤተሰቦች እባካችሁ እንደው ልጆቻችሁንም ሆነ በአሁኑ ሰዓት ሰው በፍጹም እየታመነ አይደለም። እነኝም ብቻ አይደለም ሌላም እንደዚሁ አዲስ አበባ ላይ ነንጃኔ ምን እየተካሄደ እንደሆነ ባላቅም በጣም አስጠሊ ህግ የሌለበት አገር እስከሚመስል ድረስ ማለት ነው። በአሁን ላይ ጭራሽ የሰው ሆቴል ቤት ተከፍቷል። የሰው ስጋ የሚሸጥበት ሆቴል ቤት እንደገና ደግሞ በርገር ራሱ የሰው ስጋ በርገር ነው እየተባለ
በጣም የሚያስጠላ ጊዜ ላይ ነው እየደረስን ነው። ጌታ ሆይ አንተ እንደ በደላችን ሳይሆን እንደ ቸርነት አንተ ጠብቀን ነው የምለው። እኔ እውነቴን ነው የምለው። ስሜት አሞኝ እየቀፈፈኝ ሁሉ ነው የማወራው ማለት ነው። በጣም ዝግድን ያለኝ እውነት ለመናገር የሆነ ቀንጨብ አድርጌ ቪዲዮ ላሳያችሁ እችላለሁ። በጣም ያስጠላል እውነት ለመናገር ማለት ነው። እንደውም ምን አለችው ቃለ መጠይቅ የሚያደርግላቸው ሰውዬ ልጆችሽን ምን አደረግሻቸው ብሎ ስጠይቅ አርጄ በላዋቸው ማለት በቃ በኮንፊደንስ ነው የምትናገረው። የሆነ ከብት እንኳን ያሳዝናል። ከብቱን አርጄ በላወት እንኳን ሲባል ያሳዝናል። የራስ ያልሆነ ነገር አላምደሽ በቃ ልክ እንደ ልጅ ነው የምታዩት እንስሳውን ራሱ ማለት ነው። እና ይሄን ህፃን ምንም የማያውቁትን ህፃናቶች እህትማማቾች ሁለት አረመኔ ጅቦች ጨካኞች ከሰው የተፈጠሩ ሳይሆን ከምን እንደተፈጠሩ ራሱ ባላቅም እኔ ምን አይነት ቤተሰብ እንደወለዳቸው ባላቅም እኔ ስለነሱ መናገር ራሱ እኔ እንጃ ምን እንደምላችሁ ራሱ አላቅም። መቤት ቅድስት ድንግል ማርያም በመታቀው ማለት ነው። በጣም እየከፈፈኝ ካየው ሰዓት ጀምሮ በህልሜው ራሱ እየመጣብኝ ማለት ነው። እና የምናየው ነገር የምንሰማው ነገር በጣም አሰቃቂና አሳፋሪ ድርጊት እየተደረገ ነው ያለው። እባካችሁ ውድ ቤተሰቦቼ ከእንደዚህ አይነት ነገር ራሳችሁን ተቆጠቡ። ቢቻል እኛ ሰው ወደ ቤተክርስቲያን አይሄድም፣ ጸሎት አያደርግም። በቃ ከርኩስ መንፈስ ጋር ነው። እርኩስ መንፈስ ራሱ ይራራል ማለት ይቻላል። በአሁን ሰዓት እንደነሱ አካሄድና እንደነሱ ድርጊት አደራረግ የሰሩት ወንጀል ርኩስ መንፈስ ራሱ ይታገሳል ማለት ይቻላል። በእነሱ አይን ከነሱ ከምን እንደተፈጠሩ ራሱ እኔ አላውቅም። ስለነሱ መናገር ራሱ ያስጠላኛል። የህፃናቶቹን ጭንቅላት ብታዩ እንደገና አጥንታቸውን ሲግጡ ማለት ነው። እግዚአብሔር እመቤቴ በምታውቀው አጥንታቸውን ሲግጡ ብታዩ ስብሐት ለመንፈስ ቅዱስ ወይኔ ጌታ ሆይ አልኩ። በቃ ነው እውነት እኔ መፈጠሬን ያስጠላኝ ስለ እውነት ለመናገር ማለት ነው። የሆነ ቪዲዮ ከዚህ በፊትም አይቼ ውስጤና እየተረበሸው ይሄንንም ሳይ የባሰ ነው በቃ ውስጤ የተረበሸው ሰላም ነው ያጣሁት ማለት ነው። በቃ ከዛ ጊዜ ጀምሮ ሰላም ነው ያጣሁት እውነት ለመናገር ማለት ነው። እባካችሁ ውድ ቤተሰቦች ልጆቻችሁን ጥንቃቄ አድርጉ። አሁን ላይ የምንሰማው የምናየው ነገር በጣም የሚያስፈራ ይሄ ነገር እንደዚህ የሚያደርጉትን ሰዎች የሞት ፍርድ ቢፈረድባቸው ሌሎችም እንደዚህ አይነት ድርጊት ያደርጋሉ ብዬ አላስብም። በቃ ህግ ጠበቅ ያለ ህግ አይደለም ህግ አገራችን ላይ ያለው ማለት ነው። ሰው ቢገደል ምንም ግድ የሌለበት አገር ማለት ነው። የነኚህ ህፃናቶች ደም ይፍረድ እና ባለቤቷን ሁለት ልጆቿን በተከታታይ ሲቀጥል የባለቤቴም ስጋ አለ የልጆችም ስጋ አለ ከፈለክ ላቀርብልክ አለችው። ቃለ መጠይቅ የሚያደርግላትም ማለት ነው። ሰውየው በቃ እየቀለዳችሁ ነው ወይስ የምራችሁን ነው የምታወሩት? እኛ ቀልድ አይደለም የምራችንና ያደረጋችሁትን ድርጊት የፈጸማችሁትን ወንጀል ተናገሩ ስላልክ እየነገርንክ ነው። እኛ ምንም ድብቅ የለብንም እያለች በሲሪየስ ኮንፊደንስ በተሞላበት ስትናገር ማመን ያቃተው መርማሪው ማመን ያቃተው እውነት ነው እያሾፋችሁ ነው ማለትም ፍሪጅ ሰጣችኋለሁ እና ያለውን ነገር ንገሩኝ ብሎ ስላላቸው ፍሪጁን ትሰጠናለህ፣ በእርግጠኝነት ትሰጠናለህ፣ ፍሪጁን ከሰጠከን ያለውን ነገር እንነግርካለን ብለው የነገሩት ማለት ነው። እና እሰጣችኋለሁ ችግር የለም ሲላቸው ባለቤቴን መጀመሪያ አገር ቤት ሄደዋል እያልኩ አገር ቤት አልሄደም፣ እኛ ራሳችንን እዚሁ በዘነዘና ግንባሩን ብለን ጥለነው ቆራርጠን ይበላል። ይሄንን ትልቅ ሰው ይሄን የሚያክል ሰው እንዴት በላችሁት? እንዴት አድርጋችሁ በላችሁት? ቁርጥርጥር እንደዚህ በቢላ እንደሚከተከቱ ክትክት አድርገን እንደዚህ ቆራርጠን ከጨረሳችሁት ነን እያረፍን ነው የበላነው ቀስ እያል ብላ ሲናገሩ ሁለቱም እህትማማቾች እግዚኦ መሐረና ክርስቶስ ጌታ ሆይ አድነን፣ ወዴትስ እየሄድን ነው? ምንስ መጣብን? ጌታ ሆይ የኛን አትመልከት። እኔ ለራሴ ሰቅጥጦኝ ልሞት። እኔ ምን ብያችሁ እንደምናግራችሁ አላውቅም። እውነት
ቤተሰቦቻቸውስ ምንድነው? ጎረቤት ከሰማ በኋላ ያለው ሰፈር ውስጥ ያለው በጣም የሚያስጠላ ድባብ ነው ብላ ስትናገር ያቺ የተቆመችው በፍጹም እንደዚህ ያደርጋሉ ብለን አላሰብንም። ግን ጥርጣሬ አለን። እንደዚህ አይነት ልጆቿን ሳይሆን በቃ በባሏ ነው የጠረጠርነው። ባሏን ምን አድርገውን ብዙም ጊዜ አንዳንድ የሚጨቃጨቃሉ። እሷን ብላለች ይጨቀጨቀኛል ብላ ነው ቃሏን የሰጠችው ማለት ነው። እኔ ምን እንደምላችሁም ራሱ አላቅም። የምናገረው ራሱ ጠፍቶኛል። እውነት ለመናገር ፈጣሪ ሆይ አንተ ጠብቀን። አቤቱ ጌታው ወዴት እየሄድን እንደሆነ ባላቅም እኔ እንጃ ምን እንደምላችሁ እውነት